መጨረሻው የማይታወቅ ዘመናዊ ባርነት፣ በአረብ ሀገራት ያሉ ችግሮች፣ በኢትዮጵያውያን ሴቶች ላይ የምስራቁ ዓለም ጫና፣ የማዳም ቤት ውስጥ ድብቅ ህመም። ስደት ማለት ሰዎች ከተወለዱበት እትብታቸው ካረፈበት ቀዬና ቦታ በፍላጎትም ሆነ አስገዳጅ በሆነ ሁኔታ ሲነሱና በሌላ ቦታ በሌላ ባህልና የአኗኗር ጠባይ መኖር ማለት ነው። ስደት እንኳን ለገጠሪቱ ኢትዮጵያ ህዝቦች ይቅርና እጅግ በትምህርትና በእውቀት ለሚራቀቁት ጭንቅና ፈታኝ የህይወት ጉዞ ነው። እኛም ይህንን ፈታኝ የህይወት መልክ ስናወሳ መታሰቢያነቱን በስደት ላጣናቸው ውድ ኢትዮጵያውያን ወገኖቻችን ይሁን እንላለን። በአረብ ሀገሮች እንደ ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ፣ ኩዌት፣ ኦማን እና የመሳሰሉት ሀገራት ላይ የሚኖሩ ኢትዮጵያውያን ሴቶች እህቶቻችን ላይ ብዙ ጊዜ የሚያጋጥሙ ችግሮች፣ የግፍ ድምጾች ለህሊናም ለአእምሮም ከባድ ናቸው። እነዚህን ችግሮች በግልጽና ተደራሽ በሆነ ቃላት ስለ ኢትዮጵያውያን እህቶቻችን ስንል እንዲህ እንመለከተዋለን። ብዙ ኢትዮጵያውያን ሴት እህቶቻችን ስደትን የሚመርጡት ከሚገጥማቸው ማህበራዊና ኢኮኖሚያዊ ጫና ተላቀው የራሳቸውን የቤተሰቦቻቸውን የድህነት ቀንበር አውርደው በሚችሉት አቅም ሁሉ እንደ ሻማ ቀልጠው ነገን የተሻለና ብቁ ሰው ሆነው ለመገኘት ነው። ነገር ግን ስደት በራሱ አልጋ ባልጋ አይሆንምና እጅግ የበዛ ቀንበር ያለበት ዋጋ የሚያስከፍል ከባድ ህይወት ነው። ይህንን ህይወት በጥቂቱ እንድንዳስሰው ዘንድ ወደናል። አብራችሁን ሁኑ። የሥራ ግፍና ግልጽ ጫናዎች። እነዚህ እህቶቻችን ተቀጥረው በሚገቡበት ቤት ውስጥ እንደ ቤት ሰራተኞች ወይም አገልጋዮች ሆነው ይገባሉ። በዚህም የህይወት መንገድ ውስጥ ከፍተኛ የሆነ የሰውነት ጉዳት፣ ለረጅም ሰዓታት የሚያሳልፉት የሥራ ጊዜ፣ እረፍት ማጣትና ከፍተኛ የሆነ ድካም ይገጥማቸዋል። ከቤት መውጣት፣ እንደ ልብ ተዝናንተው አእምሮና አካላቸውን አድሰው የሚመጡበት ሁኔታ ከሥራው ግልጽ ጫና የተነሳ እጅግ በጣም የለም በሚባል ደረጃ ነው። ከዚህም አልፎ የክፍያ መከልከል ወይም ዝቅተኛ ደሞዝ እያገኙ የሚሆንበት አጋጣሚም ሰፊ ነው። ምክንያቱም ስደት በራሱ አስከፊ ነው። በርካታ እህቶቻችን በአሰሪዎቻቸው ቁጥጥር ስር እንዲሆኑ ያደርጋቸዋል። ይህም አሰሪዎቹ እስከከፈሉ ድረስ በባለቤትነት ንብረት እንደሆኑ አድርገው በመቁጠር ከልክ በላይ እንደሚያዟቸው ስለሚሰማቸው ነው። መንግስትና የህግ ጉዳይ በዜጎች ላይ ደካማ መሆኑ። በብዙ አረብ ሀገሮች የቤት ውስጥ አገልግሎት የሚሰጡ ኢትዮጵያውያን እንደ ዜጋ ቆንስላዎቻቸው ህጋዊ ሰነዶቻቸውን በወቅቱና በጊዜው ህጋዊ ክትትል ያደርጉላቸው። የተበደሉ ሴቶች ወደ ፖሊስ ወይም ደግሞ ወደ ኤምባሲ ሲሄዱ ብዙ ጊዜ አይታመኑም። በነውርና በነቀፋ የተገኙ ተደርገው ይታሰቡና አስፈላጊውን የህግ ከለላና ክትትል አያገኙም። ፓስፖርታቸው ይወሰዳል። ተሰደው የመጡበት ህጋዊ የሥራ ዕድሎቻቸው በከንቱ ይቀራሉ። በዚህም የተነሳ ለከፍተኛ ወጪና እንግልት ይዳረጋሉ። የአእምሮና የስነ-ልቦና ጭንቀት። ብዙ ሰዎች በጭንቀት በጥልቅ ሐዘንና እንባ ሆነው ይኖራሉ። ብቸኝነቱ፣ የቤተሰብ ናፍቆት፣ የነጻነት እጦት፣ መከዳትና እንደጠበቁት የነገሮች መልካም አለመሆን ለአእምሮና የስነ-ልቦና ጭንቀት ስትሮንግ ዲፕሬሽን ውስጥ እንዲሰፈቁ ይሆናሉ። በዚህም ሁሉ መሃል የሚከፋው ደግሞ አንዳንዶቹ ወደ ሀገር ቤት ለመመለስ እንኳ አለመቻላቸው ነው። ምክንያቱም የመጓጓዣ በቂ ገንዘብ አይኖራቸውም። ችግሮቻቸው መደራረብ፣ ተስፋ ቢስ ስሜቶች መፈራረቅ በጨለማ እንደተተው እንዲሰማቸው ያደርጋል። ሲከፋም ራሳቸው ላይ ጨካኝ ውሳኔ እስኪወስኑ ድረስ ይገደዳሉ። ሴትነታቸው ላይ ያተኮረ በወንድ አሰሪዎቻቸው የሚደርስ ጾታዊ ትንኮሳ። አንዳንድ ሴቶች በወንድ ቀጣሪዎቻቸው ወይም ደግሞ በቤት ውስጥ ባሉ ሌሎች ወንድ አባላት ወይንም አዝማድ በኩል ጾታዊ ጥቃት ይደርስባቸዋል። እነርሱ በማያውቁትና ባልጠበቁት መንገድ በሚደርስባቸው ወሲባዊ ጥቃት በድብቅ ካሜራዎች በመቅረጽ ብላክሜል ይደረጋሉ። ደጋግመው በሰው ሀገር በከንቱ ላለመቅረት ጥቃታቸውንና ህመማቸውን ተሸክመው መልካም ቀንን ተስፋ ያደርጋሉ። አሊያም በተስፋ መቁረጥ ውስጥ ሆነው በአሰሪዎቻቸው ላይ መከራ የወለደው ህመም ባነደደው ስሜት አካላዊ ጥቃት በማድረስ በአረቡ ዓለም ኢፍትሐዊ የግፍ ሰይፍ ሰለባ ይሆናሉ። በመጨረሻም ማህበራዊ ሚዲያ ላይ የሚሰሯቸው ስህተቶች። አብዛኞቹ እህቶቻችን ከገጠር ኢትዮጵያ ስለሚመጡ የሚያዩት ነገር ቶሎ የሚያባብላቸውና ስሜታዊ ያደርጋቸዋል። በዚህም የተነሳ በህይወታቸው የማይጠቅም ትዕይንቶችን ተመልክተው ራሳቸውን በዚያ የህይወት ማንነት በመለካት ለከባድ ችግር ይጋለጣሉ። መድረሻው የማይታወቅ የፍቅር ግንኙነት መጀመር፣ የእርቃን ፎቶዎችን መላላክ፣
በሃይማኖት ያለ እውቀት ብሔርተኛና ጽንፈኛ ደጋፊ በመሆን ስሜት በወለደው ማንነት ውስጥ ተገኝተው ራሳቸውን ያደክማሉ። ይህ ደግሞ ከሄዱበት ዓላማና ግብ እጅግ የራቀና በተስፋ ቢስ ውስጥ እንዲጓዙ የሚያደርጋቸው ክፉ ስሜት እንደሆነ መረዳት ይከብዳቸዋል። ችግሮቹ ላይ ካወራን ከብዙ በጥቂቱ መፍትሄ የሚሆኑ ሐሳቦችን ማስቀመጥ እጅግ ተገቢ ነው። እነዚህ ነጥቦች በሕይወት ውስጥ ታላቅ ዋጋ ያላቸው መስፈርቶች ናቸው። እንዲሁ እያንዳንዱን በጥንቃቄ እንመልከት። አንደኛ፣ የሀገሩን ባህልና ወግ ስርዓት ማጥናት። የሀገርን ባህል መረዳት ራስን እንደ መረዳት ነው። ይህ የሚሄዱበትን ሀገር የመኖር ስርዓት፣ እምነት፣ ልምድ፣ ባህልና ትውፊት ከምንጊዜውም በላይ ማወቅ ያስፈልጋል። ማህበረሰቡን የሚያስቆጡና ስሜታዊ ከሚያደርጉ ድርጊቶች ራሳችንን እንድንጠብቅ ያግዘናል። ሁለተኛ፣ ቋንቋን ማጥናት። የሚሄዱበትን ሀገር ቋንቋ ማጥናት ርቀው ለተሰደዱበት ህይወትና ሊጋፈጡት ለተዘጋጁት ሥራ በምን አይነት መመሪያና አግባብ መስራት እንደሚቻል ተግባቦትን ፈጥሮ ህይወትን በተሳለጠና በተቀላጠፈ መንገድ እንዲሄድ የራሳችንን ጉልህ ድርሻ ያበረክትልናል። ለሚፈጠሩ አሉታዊ ድርጊቶች፣ ወቀሳዎች በሚገባና በተብራራ መልኩ መልስ እንዲኖር ያግዛል። ከሰዎች ጋር የመግባባት ዕድልን ያሳድጋል። የተሻለ የሥራ ዕድልና አጋጣሚዎችንም ይፈጥራል። ሶስተኛ፣ ህጋዊ በሆነ መንገድ መሄድ። በህግ ውስጥ የሚፈጠሩ ጉዳዮች ብዙ ጊዜ ህጋዊ በሆነ መንገድና መፍትሄ አላቸው። ብዙዎች ህጋዊ ባልሆነ መንገድ በሄዱ ጊዜ የአካል ጉዳት፣ የሞራል ጥያቄ ውስጥ መግባትና ከፍ ሲልም ለሞት ይጋለጣሉ። በሙያው ህጋዊ እውቅና ካላቸው ድርጅቶች ጋር አብሮ መስራት ቢያንስ በተጓዡ ላይ ለሚደርሰው ኢሰብአዊ ጥቃት ከሞላ ጎደል ህጋዊ ከላላና ተጠያቂነት እንዲኖር ያደርጋል። የተሳሳተ ውሳኔና ምርጫ ውስጥ መግባት ከምንጊዜውም በላይ አደጋው ሰፊ ነውና ራስን ጉዞን ህጋዊ ማድረግ ከመቼውም ጊዜ በላይ ቅድሚያ የሚሰጠው ጉዳይ ነው። አራተኛ፣ መንፈሳዊ ህይወትን ማጠንከር። መንፈሳዊ ህይወትን በሚገኙት አጋጣሚዎች ሁሉ ጠንካራና መተማመኛ ማድረግ ምርጫ የሌለው ምርጫ ነው። በስደት ሆኖ ባይተዋርነት ስለሚሰማ ከመቼውም ጊዜ በላይ አምላክን እንደመደገፍ የመሰለ መተማመኛ የለም። ይህ የዕለት ተዕለት ህይወትን ያሳድጋል፣ ያረጋጋልም። ሰላምና በራስ መተማመንም ይጨምራል። ተስፋና ኃይልን፣ የውስጥ ጽናትንም ይበልጥ ይደግፋል። በተጨማሪም ከቤተ ክርስቲያን አባቶች ጋር፣ ከሃይማኖት አባቶች ጋር በተገኘው አጋጣሚ በስልክም ሆነ በአካል መነጋገር፣ በመንፈሳዊ ህይወት ላይ ጥልቅ ውይይት ማድረግ ደግሞ እጅግም የበለጠው አስፈላጊው ጉዳይና ጊዜና ቦታ የሚሰጠው ነው። አምስተኛ፣ በሶሻል ሚዲያ የምናየውን ነገሮች ሁሉ መምረጥ። ሶሻል ሚዲያ ላይ የተለያዩ ነገሮችን የሚያሳየን ሲሆን ሁሉም የሚታየው ነገር እውነት አይሆንም። ስለዚህ የምናየውን መምረጥ፣ በህይወት ውስጥ ከፍተኛ ዋጋ ያላቸውን ነገሮች መከታተል ተገቢም የአስተዋይነትን መለኪያ ጭምር ነው። የሚያጠፉንን በምኞት ምራቅ እያስዋጡ በቀቢጸ ተስፋ የህልም ዓለም ውስጥ የሚጨምሩንን ለስብዕናችን የማይመጥኑ ነገሮችን መተው፣ አስፈላጊ በሆኑ ድህረ ገጾች ላይ ትኩረት ማድረግ ከመቼውም ጊዜ በላይ የሚያስፈልግ ሀቅ ነው። ማህበራዊ ድህረ ገጾች በራቸው አንድ የትውውቅ ምንጭ መሆን ነው። ብዙ ጊዜ በዚህ አጋጣሚ ተዋውቀው ለቁም ነገር የበቁ መኖራቸውም ሀቅ ነው። ሆኖም ግን አንዳንድ ጊዜ ቅርርቦቹና መዋደዶቹ ውሸት ወይም ደግሞ ከፍቅር ጀርባ የጥቅምና ቁሳዊ አስተሳሰቦች በውስጣቸው ሊኖራቸው ይችላል። በዚህም ጊዜ የሚፈጠሩ መከፋቶች፣ ያለመረጋጋት፣ የሐዘን ስሜት ውስጥ እንዲቀመጡ ስለሚያደርግ የበዛ ጥንቃቄ ማድረግና ማስተዋልን ያስፈልጋል። ስለዚህ በውል ያልተመረመረ መድረሻው የማይታወቅ ጥግ ይሆናል። በዚህም ጊዜ ውስጥ ጥንቃቄና በሰከነ መንገድ ግንኙነቶችን መመርመር ያስፈልጋል። ከመጠን በላይ መተማመን፣ ስሜትን መቆጣጠር፣ ጠቃሚውን የህይወት መረጃ በጥበብ መያዝ አሻግሮ ለማየት እጅግ በጣም አስተዋይነትን ይጠይቃል። ይህንን የምታደምጡ ቤተሰቦቻችን እኛ ተናግረን ያጎደል ነው እናንተም ልትነግሩን የምትወዱት ሐሳብ ካለ ሁሌም እናንተን መስማት ግዴታችን ነውና ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። መልካም ቤተሰብ እንድትሆኑን ደግሞ ሰብስክራይብ ማድረግን እንዳትረሱ። መልካሙን ሁሉ ተመኘን። ቸር ሰንብቱ።